ለሽያጭ በቀረበ በ3 ደቂቃ ውስጥ ከ200,000 በላይ የተሸጠው የሻኦሚ YU7 መኪና ሻኦሚ ከሞባይል አልፎ በመኪና ምርቶቹ ዓለምን እያስደመመ ሲሆን ይህ የዓለምን ትኩረት የሳበው መኪና ከ$35,000 ጀምሮ በ835 ኪሎ ሜትር ሬንጅ የምታገኙ ሲሆን በ3 ቨርዥን ለገበያ ቀርቧል። ስታንዳርድ ቨርዥኑ 350 ሆርስ ፓወር ሲሆን ዱዋል ሞተሩ 489 እንዲሁም ቶፕ ቨርዥኑ በ689 ሆርስ ፓወር ተመርቷል። እጅግ በሚስብ ውጫዊና ውስጣዊ ገጽታ በኤስዩቪ ስፖርት ሞድ የምናገኘው ሲሆን በ20 የተለያዩ ኢንቴሪየርና ኤክስቴሪየር ቀለማት ከስተማይዝ መደረግ ይችላል። መኪናውን እጅግ ተወዳጅ ካደረጉት ፊቸሮች ውስጥም ዳሽቦርዱ ላይ 1.1 ሜትር ሃይቴክ HUD ስክሪን ያለው ሲሆን ስክሪኑ ላይ እንደምትመለከቱት በምርጫችሁ መቀየር ትችላላችሁ። የመሃል ስክሪኑ 16.1 ኢንች ሲሆን 2 ዋየርለስ ቻርጀር፣ 2 ካፕ ሆልደር እና አነስ ያለ ቦክስ አለው። እንዲሁም ከኋላ ወንበር ኮንትሮል ስክሪን ያለው ሲሆን የመሃል ስክሪን ላይ ያሉት አብዛኛዎቹን ፈንክሽኖች ኮንትሮል ማድረግ እንችላለን። እንዲሁም ተነቃቃይ ነው። በተጨማሪም ትንሽ ፍሪጅ ታገኛላችሁ። የኋላ ወንበር ስርም ትንሽ ስቶሬጅ ኪስ አለው። ወንበሮቹም እጅግ ምቹ ሲሆኑ ማሳጅ፣ ሂት እና ኮልድ ቬንቲሌሽን አላቸው። የኋላ ወንበሩም በ135 ዲግሪ አጀስት መደረግ ይችላል። የፊት ኮፈኑም በበተን የሚከፈት ሲሆን 141 ሊትር ዕቃ መጫኛም አለው። እጅግ የሚያስገርመውም ሰንሩፉን በሁለት አይነት ከለር መቀየር መቻሉ ሲሆን በሮቹም ሶፍት ሎክ ያላቸው ናቸው። ከዚህ ቀደምም ሲያኦሚ ያመረተው SU7 እጅግ ቅንጡ ሱፐር ካር ወደ አሜሪካ እንዳይገባ ታግዷል። ይህን መኪናም ሪቪው እንዳደርግላችሁ ከፈለጋችሁና ለምን እንደታገደ ማወቅ ከፈለጋችሁ SU7 ብላችሁ ኮሜንት አድርጉ። ታዲያ BYD ታንጌል ወይስ ሻኦሚ YU7? እንዲህ ያሉ አዳዲስ መረጃዎች እንዲደርሳችሁ ላይክ እና ፎሎ ማድረግ እንዳይረሳ። የእናንተው ታማኝ ቻይና ኤጀንት ቻይና ገበያ